ጓደኞቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ተመልሻለሁ። አንድ ቪዲዮ ሰርቼው ነበረ ደስ አላለኝም። ተመልሻለሁ እና ደህና ናችሁ ወይ? እንዴት ናችሁ? እንዴት አመሻችሁ? እኛ ጋር ሰላም ነው አልሐምዱሊላህ። ሁለት ሶስት ስለሆንን ነው እኛን ብለው ማለት ነው። ደህና ናችሁ ወይ? ጤና አፍያ ስራ እኛ ጋር ሰላም ነው አልሐምዱሊላህ። እንዴት አድርጎ ይዟቸዋል? ደህና ናችሁ ወይ? ኧረ አስታውሱኝ እንዴ! የምታውቁኝም አላችሁ የማታውቁኝም አላችሁ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ። ምንም ማለት አይደለም። እሺ ከእናንተ ሌላ ማን አለ? ያኔ ምሳሌ ከእህት ከወንድም ሌላ ማን አለ? ስለዚህ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ አሳድጉኝ። ተው በእናታችሁ እሺ። እና ደህና ናችሁ ወይ? እንዴት ናችሁ? ቅድም ቪዲዮ ሰርቼ ነበር አጠረብኝና ስላልጨረስኩኝ ነው የተመለስኩት። የአረብ ሀገር ስንሰራ ብዬ አይዲ ምን ነበር ያመጣሁት መሰላችሁ? ይሄ አረብ ሀገር ስንሰራ ጓደኞቼ በጣም ለራሳችን ቦታ መስጠት አለብን። ለራሳችን በጣም ጊዜ እንትን ማለት አለብን። ያኔ ምሳሌ ጤንነታችን መጠበቅ አለብን ጓደኞቼ። ወላሂ ነው የምላችሁ። ደግሞ አሁን አይደለም የምናውቀው፣ መቼ ነው የምናውቀው? ነገ ነው የምናውቀው። የተያዝን ቀን ነው የምናውቀው። ኢንሻአላህ አንያዝ ኢንሻአላህ። አልተመቸኝም፣ ዝቅ አደረገኝ። ቆይ ሄላምጣ እና ጓደኞቼ የራሳችን ጊዜ እንስጠው። ለራሳችን በጣም እንጨነቅ። ለአፍያችን በተለይ ለአፍያችን ጓደኞቼ ወላሂ ነው የምላችሁ። አሁን እኛ የሆነ ሽንት ቤት ስናጥብ ይሁን ቤት ስንጠርግ ይሁን የምንወለውልባቸው ሀታ ሌላ ይቅርና ማለት ነው መስታወት የምንወለውልበት ይሄ የሚያምረው እንትን የለም ምንረሻው ርጭት የምናደርገው ነገር የለም። እሱ ራሱ ወላሂ ነው የምላችሁ የአቅሙን በሽታ ያመጣል፣ ለራሱ አደጋ ያመጣል። ስለዚህ በጣም ለራሳችን ዋጋ እንስጣው ጓደኞቼ፣ እንጠንቀቅ። ሽንት ቤት ደግሞ ስናጥብ ማለት ነው ይሄ ሽንት ቤት የምናረጋቸው ኬሚካሎች በጣም እንጠንቀቅ። ሀታ እጃችን ባይጎዳን ማለት ነው ወላሂ ነው የምላቸው እንትኑ ትንፋሹ አይናችን ያጠፋናል፣ አይናችን ይጎዳናል። አላህ ይጠብቀን እንጂ እኔ ወላሂ ነው የምላቸው። እኔ እንደመጣሁ አካባቢ እጄን ጓንት አደርጋለሁ። ለዛውም ወፍራም ጓንት ነው የምትሰጠኝ። እንደዚህ ዝም ብሎ የሚጣለው አይደለም፣ ታጥቦ የሚቀመጥ ጓንት ነው ማጥቦ ማለት ነው። ግን ወላሂ ነው የምላችሁ ከጊዜ በኋላ ግን ሴትዮዋ ተጠንቀቂ፣ እነዚህ የሚጎዱ ናቸው ነው የምትለኝ። ሁሉም የሰጠችኝን ሀታ እኔ ለመጥፋት አትሰጠኝም። ራሱ አርጋልኝ ትወጣና ማለት ነው ጓደኞቼ ወላሂ ነው የምላችሁ አጥባለሁ። እጄን ጓንት አድርጌያለሁ ብዬ እንደፈለኩኝ ነው ማጥበው። ለምን ጓንት ስላረኩኝ ሌላ ቦታ ያደጋ የሚያመጣብኝ አልመሰለኝም። ከዛ ማለት ነው ወላሂ ነው የምላችሁ መጨረሻ ለአይኔ ችግር አመጣብኝ ከስንት አመት በኋላ። ወላሂ ነው የምላችሁ ይሄ አይኔ በአንድ አመት ውስጥ አይኔን በቃ ጎዳኝ። አሁን ይሄ አንድ አይኔ ነበር የጎዳኝ፣ የሁለተኛውም ይደርስበታል ብላኝ ይሄኛው እዚህ ሀገር ጨረር የሚባል አለ። ጨረር ተደረኩኝ። የምታውቁት ታውቁታላችሁ። ይሄ ደግሞ ኦፕሬሽን ተደረገ። አያችሁ አይደለም? እኛ ለብር ብለን መጥተን እዚህ አይን አጥቶ መሄድ ማለት ለብር ብለን መጥተን የሆነ በሽታ ሸምቶ መሄድ እስቲ አስቡ። ስለዚህ በጣም ለራሳችሁ ጠብቁ። ያኔ ሽንት ቤት አታርጉ አይደለም ግዴታ ያዘዘቻችሁ ይደረጋል። ያኔ ያዘዙትን ማድረግ ግዴታችን ነው። ግን ስናደርግ ማለት ነው ራሳችን ሽሽት ያረግን ምሳሌ ራሳችን አይናችን ወደ እሱ ጎንበስ ብለን ማየት ትተን ማጠብ በቃ የራሳችን ለአደጋ እንደገና ደግሞ ከተቻለ ደግሞ እንትን ካለ ከማማ ነው የሚባለው እዚህ ሀገር። እኔ በአማርኛ እኔ አላውቀውም። ከማማ ነው የሚባለው በአማርኛ ምንድን ነው መሰለኝ ጠፋብኝ ወላሂ። እሱ ለብሰን ማጠብ ለምን ለአይናችን አደጋ እንዳይመጣብን ከአፋችን ደግሞ የሆነ ነገር አደጋ እንዳያመጣብን ማለት ነው። እና ራሳችሁ የጠበቃችሁ ስሩ ጓደኞቼ። ብር እኮ አሁን ምሳሌ ማለት ነው እኛ የምንሰራው ነጌ ለመብላት ነው አይደለም? ነጌ እንበላዋለን ብለን ነው፣ ነጌ ልጆቻችንን እናሳድግበታለን ብለን ነው። እኛ ከሌለን ማፊ ፋይዳ ምንም ጥቅም የለውም። ለምን ምንም አይደለም ማለት ነው። እኛን ቤትም ከሰራን ምንኖርበት እኛ ስንኖርበት ነው የሚያምረው። ብሩ ማስቀምጠ ነው ልጆቻችንም እናስደስትበታለን ካልን ልጆቻቸውም የሚያምርባቸው እኛ ስንኖር ነው። ስለዚህ ጓደኞች የራሳችሁ ጠብቁ። አይጎዳኝም ብላችሁ አታስቡ። ሌላ ይቅርና አይደለም ሽንት ቤት የሚታጠቡበት ይቅርና መስታወት ላይ የሚረጨውን እሱ ራሱ ጉዳት አለው ሀቢብቲ። ለምን ብትሉ አሳሲያ ያመጣል፣ ያኔ ያፍናል።
የጊዜው ያልጎዳን ይመስለናል እንጂ ይጎዳናል። ስለዚህ ራሳችሁ ጠብቁ ጓደኞቼ። ስትሰሩ ነገ ለመብላት ስለሆነ ነገ ገብቼ እደሰትበታለሁ ባይ ስለሆንን ማለት ነው። ግዴታ እንስራ አይደለም ያኔ አንሰራም ማለት አንችልም፣ ግዴታችን ነው እንሰራለን። ግን ስንሰራ ራሳችን እየጠበቅን አሁን ይሄ መስታወት የምናደርገው ነገር ማለት ነው እሱ ራሱ በሩቅ ሁነን መስታወቱ ላይ አድርገንበት እኛ ትንሽ መሸሸት አለብን፣ መሸሽ አለብን። ያኔ የተወሰነ ሰዓት ትንሽ ሰዓት ርጭት አረግንበት አይደለም እኛ ዳር መያዝ አለብን። ፊት ለፊት እንደዚህ በላዩ ላይ መጥተን ወዳው መጥረግ የለብንም። ለምን ለአይናችን አደጋ፣ ለፊት አፋችን አሳስያ ማምጣት ማለት እስቲ አስቡት። ይሄ የምንለፋ ኑሮ ለነገ በቃ ኑሬ እበላዋለሁ ልጆችን አሳድግበታለሁ ብለን ነው አይደለም እንደ የምንለፋው። ስለዚህ ራሳችሁ እየጠበቃችሁ ስሩ። አላህ ይጠብቃችሁ ኢንሻአላህ። እንደዛ ነው። አሁን ብዙ ሰው አያውቀውም። በቃ ትናንትና የመጣበት ችግር ያያል እንጂ ይጎዳኛል የሚል ነገር ከአይምሮውም አያስበውም። ስለዚህ ያሰባችሁ በቃ የነገ እኔ ምንም አልኳችሁ አንድ ሰከንድ ይጎዳኛል ብዬ አላስበውም ነበር። በእጄ እስካነካው ድረስ ይጎዳኛል የሚል ነገር ከአይምሮውም አልነበረም ጓደኞቼ፣ ወላሂ ነው የምላችሁ። ስለዚህ እንደዚህ ለአደጋ አጋለጠኝ ማለት ነው። አሁን 2 ዓመት ነው ይሄ አይኔ ከታከምኩት። ሁለተኛውም ይሄም እዚህ መጥቼ ታከምኩት መልሼ ማለት ነው። እዛ ላክምሽ ስትለኝ ጊዜ የለኝም ስላት እሺ እዛ ከሄድሽ በኋላ ሪፈር ልጻፍልሽ ብላ ሪፈር ጽፋልኝ። ማሻአላ ግን ዶክተር ማሻአላ ነበረች። ሪፈር ጽፋልኝ እዚህ ታከምኩት ማለት ነው። እና መንበላውን ምንም ፋይዳ የለውም፣ ላንደሰትበት ምንም ፋይዳ የለውም። ስለዚህ ጓደኞቼ ራሳችሁ እየጠበቃችሁ ስሩ። አላህ ይጠብቃችሁ። የሚጠብቀው አላህ ነው። ሰሙ እና አልመጣችም እና እንደዛ ነው ጓደኞቼ እላቸዋለሁ። ራሳችሁ እየጠበቃችሁ ስሩ፣ ራሳችሁ ጠብቁ። እንደዛ ዱዓ ደግሞ ተቀበሉ፣ ዱዓ ተቀበሉ። አባት እናታችሁ ለቤተሰባችሁ ግን የሚመከር የለም በአሁን ሰዓት። ሁሉም ማሻአላ ሁሉም የሚያውቅ ነው። ዱዓ ተቀበሉ። ባገኘነው ነገር እንደ ሶስተኛው ራሱ 3 ቦታ አካፍለ ነው በ2 እጅ ለራሳችን በአንድ እጅ ደግሞ ለነሱ እናስባቸው። እውነት እንደተባለ ኢትዮጵያ ላይ ወላሂ የኑሮ ውድነቱ ጣራ ነው የነካው። እውነት ነው፣ ትክክለኛ ነው። እኔ እንደዚህ ጣራ ነው የነካው የኑሮ ውድነት አለ ሲባል እንደዚህ መስሎ አይመስለኝም ነበር። ወላሂ ነው የምላችሁ። እኛ ምንሰጣቸው ምሳሌ አሁን እናቴ ሽማግሌ ናት ብዬ 3000 ብር ብሰጣት ወላሂ ብሩ እስከሚመጣ ድረስ ያልቃል። ለምን የባጃጅ በመኪናም ከሆነ በምንም ይሁን ያልቃል፣ በቃ ያልቃል። እና ስለዚህ እንደዛ ነው የኑሮ ውድነት እውነት አለ። ስለዚህ ቤተሰቦቻችን ዞር አድርገን እናስባቸው። ከኛ ሌላ ማን አላቸው? ምንም ቢሆን ኢትዮጵያ ከሆነ ማለት ነው ምንም ንግድም ይኑራቸው ምንም ይኑራቸው ንግድም ነግዶ በአሁን ሰዓት ብቻ እንዴት አድርጎ ይገለጻል? ብቻ አልሐምዱሊላህ አላህ ያመጣው ነገር አልሐምዱሊላህ ነው። ኢንሻአላህ ይሄም ወቅት ይቀይረዋል፣ ጥሩ ወቅት ያመጣል ብለን ተስፋ እናደርጋለን። እኛም ደግሞ እንደዚህ ለፍተን እንደዚህ በኩሎሮክስ አይናችን ጠፍቶ በኩሎሮክስ ግማሽ እህቶቻችን እጃቸው ተላልጦ የሰሩበት በኑሮ ውድነት እንደው ምን አረግበታለሁ ብለን ጭንቀት ውስጥ ባንገባ እንደው አላህ እንደው ገር አድርጎልን ስንገባ ጥሩ ወቅት ቢያመጣልን ብለን ተስፋ ማድረግ ዱዓ ማድረግ አለብን ብዬ እላለሁ ጓደኞቼ። እና ስለዚህ ካጠፋፉ በሉኝ። አኪድ ደግሞ ዩቲዩብም ከሰራ ቆይቻለሁ። አሁን 2 ወሬ ነው አገር ቤት ስለሄድኩኝ ወጣሁኝ ማለት ነው። አልሰራሁም፣ አልለቀቅኩም። ሰርቻለሁ፣ አልለቀቅኩም። ስለዚህ ከተሳሳትኩ አፉ በሉኝ። ኢንሻአላህ እወዳቸዋለሁ። የማታውቁኝ ደግሞ ፎዚያ እባላለሁ። አበረታቱኝ። ወላሂ ነው የምላችሁ የስንት ዓመት የሰራሁበት ከሰረና አሁን በአዲስ ከፈትኩኝ። ስለዚህ አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። እወዳቸዋለሁ። ደህና ደሩልኝ። አፉ በሉኝ ከተሳሳትኩኝ። ሳልሳሳት አልቀርም መቼም የሰው ልጅ ነኝ። ኢንሻአላህ አፉ በሉኝ። እሺ፣ አላህ ይጠብቃችሁ ባላችሁበት። ኢንሻአላህ እንገናኛለን። ደህና ደሩ።